የሚሰራው በእናንተ ውስጥ ያለ ማንም የማያውቀው ድብቅ የተለየ ችሎታ ያላችሁ ሰው የማያውቀው ሲመጣ አንደኛ ሊሆን ይችላል። መጥቀም ላይጠበቅበት ይችላል። ግን በቃ እንዲህ አይነት ነገር አይገኛል ብዙ ሰው ያውቀውም፣ ግን በዚህ እኔ በጣም ጎበዝ የምትሉት ነገር አይ ምንም ከዚህ ጥያቄ ጋር አሊሜት ላያደርግ ይችላል። ግን እኔ ከልጅነቴ ጀምሮ በጣም ብዙ አይነት ነገር ሞክሬያለሁ። የቀን ስራ ሞክሬያለሁ፣ ዌይቲንግ ሞክሬያለሁ፣ ፓርኪንግ ሰርቻለሁ። ግን በጣም ጥቂት ጊዜ ነው። ቱር ጋይድ ነበርኩኝ፣ ተምሬያለሁ። ቱር ጋይድ ነበርኩ። ጋራጅ ሰርቻለሁ። በጣም የምወደው እንትኔ ቱር ጋይድ ማስጎብኘት ምናምን ነገር ነው እና ከዚህ ጋር በተያያዘ የተለያዩ ውጭ ሀገር ዜጎች ይመጡ ነበር እና እንትን ማድረግ ደስ ይለኛል። ላይ ቋንቋ ኢሚቴት እነሱ ማድረግ የውጭ ሀገር ብቻ ሳይሆን የሀገር ውስጥ ቋንቋዎች እንትን ማድረግ ደስ ይለኛል። ለምሳሌ አሁን የሆኑ ሰዎች ያን ቋንቋ የማይችለው ሰው ያንን ስለው ይሄ ምንድነው ላይክ የቋንቋውን ቶን ምናምን ስለምል ላይክ ለምሳሌ ፈረንሳይኛ አንዱ ኮርሳችን ነበር እና ፈረንሳዮች ምናምን ይመጣሉ እና አንዱን ነው ኤክስፔሪየንስ ልንገራችሁ። ሶሚክም ነበረበት መሰለኝ። ሶሚክ ነው ካየለ ያሪሽ ሹመት ምናምን እንደዚህ ከቱር ጋይድ እየተማርኩኝ እና አነመጣና በፈረንሳይኛ ሆነ ነገር ላቸው እባክህ ዝም ብለህ እንትን አትበል ምናምን ይላሉ። ያው እችን ጥራዝ መጠቀም ተወው ምናምን ይላሉ። ከዛ ሁሉ ጊዜ ያው በጣም ደስ ስለሚለኝ ከፈረንሳይኛ የሆነ ነገር ጣል አደርጋለሁ ምናምን እና ሳምዴይ አይ ቲንክ የሆነ የግሎባል ኢንተርናሽናል ፊልም ፌስቲቫል ብሔራዊ ከተማ ነበረው የዳይሬክተርስ ጊልድ ምናምን እና ከፈረንሳይ ሀገር በጣም ትልቅ የፊልም ዲሬክተር መጣና ከዛ እኔ ሄኖክ አየለና ያሬድ ሹመቴ እንደዚህ ተቀምጬ መሀላቸው የተቀመጡት ፈረንሳዮች በጣም ያው ቋንቋቸውን በጣም ይወዳሉ። የዘረኝነት ባለው በእንግሊዝኛ ይሻሉ እንኳን በፈረንሳይኛ ነው የሚያወሩት እና ትራንስሌተር ከፊት ለፊታችን ተቀምጣለች። ለእሱ በእንግሊዝኛ ተነግረዋለች፣ ለእኛ ደግሞ ያው በአማርኛ ተነግረናለች እና እስቲ ራሳችሁን አስተዋውቁ ተባለ። ከዛ ብዙ እኔ ጋር መጣ። ግማሹ በአማርኛ ግማሹ በእንግሊዝኛ የተነገረ መጣ ማለት ነው እና የምችላቸው ለምሳሌ ሰላምታ ላይክ ስለ ራሴ ነው ነገር መግለጽ ምናምን ነው እና ከዛ ልክ እኔ ጋር ስደርስ እንደነገርኳቸው ሄኖክም እንደዚህ ሁሉ ጊዜ ያው የቀልድ ምናምን ስለሚያደርጉ እኔ ደግሞ ያችን ነገር ታለንት ነች ብዬ ስለማስብ በቃ ዝም ብዬ ሞከር አደርጋለሁ። ከዛ ልክ እኔ ጋር ስመጣ ቴንክ ዩ ካን አይ ኤክስፕረስ ማይሰልፍ ኢን ፍሬንች ስለው ዊ አለ። ሄኖክና ያሬድ በቃ መዘለጉኝ ማክል ብታስገባ ሰውዬ በጣም ትልቅ ሰውዬ ነው፣ ፕሮፌሰር ነው ምናምን ፊልሞች የሰራ ሰው ሊያዋረድ ነው ብሎ በቃ ከዛ እኔ ግን ያው የማውቀውን ነገር ነው ማለት እና je m'appelle Enoch, je suis étudiant, j'habite à Addis Abeba አልኩና አለቀብኝ ማለት ያልኩት je m'appelle Enoch ስሜ ሄኖክ ነው j'habite à Addis Abeba ማለት ከአዲስ አበባ የመጣሁት ምናምን አልኩና ከዛ ቱር ጋይድ ትምህርት ቤት ፈረንሳይኛ ክላስ አንድ ሳምንት ነው እና ለዚህ ነው ለፕራክቲስ የተጠቀመበት ቃል ነበርና ሲያልቅብኝ ረጅም ነገር ነበር የፈለኩትና je m'appelle Enoch, je suis étudiant à la Franciscity et vers Francisity. Excusez-moi, c'est le problème des transports. እንዲህ የቆነጠጡ የነበሩ ሰዎች ከዛ ወይ ፍራንሲሲቲ ምናምን ብሎ የማላውቀው ከዛ በኋላ ኤቭሪባዲ በቃ ሄኖክ ፈረንሳይኛ ይችላል እና ጠዋቱን ግሩቤን የሆነ ቻይንኛ ሞከር አድርገው ይሄ ቻይንኛ ይችላል እያለ ነው።